እየጠበቅን ነው። ረመዳን ላይ ያደረግናቸውን ዱዓዎች ምላሽ ከአላህ እየጠበቅን ነው። አላህ እንጂ ማንም የማያውቃቸውን ብዙ ሐጃዎቻችንን ለአላህ እንጂ ለማንም ያልተናገርናቸው ጉዳዮቻችንን ብዙ ሌሊቶችን አላህ ጋር ያለቀስንባቸውን ሐጃዎቻችንን አላህ እንዲሰጠን እየጠበቅን ነው። ደግሞ ታውቃላችሁ አላህ ይሰጠናል። አላህ ሁሉንም ያደርግልናል። ምናልባት እኛ ይከብዳል ብለን የምናስበው ይከብዳል ብለን ያሰብናቸውንም ጉዳዮች አላህ ተባረከ ወተዓላ ይሰጠናል። ወማ ዛሊከ ዐለላሂ ቢዐዚዝ። አላህ ጋር እኮ ምንም የሚከብድ ነገር የለም። ታውቃላችሁ አላህ ሁሉንም ይሰጠናል። ወአታኩም ሚን ኩሊ ማ ሰአልቱም፣ የጠየቃችሁትን ነገር በሙሉ ሰጥቷችኋል፣ ይሰጣችኋል። ያ አላህ ተባረከ ወተዓላ ምናልባት ይዘገያል። አላህ ትክክለኛ ጊዜውን ይጠብቃል። እኛ ስላልበሰልን አሊያም ጊዜው ስላልደረሰ አላህ ያዘገየዋል። አላህ ተቀብሏል። አላህ ግን ዘግየት ያደርገዋል። ምናልባት አላህ ተባረከ ወተዓላም ላይሰጠን ሊከለክለንም ይችላል። ለእኛ ያ ነገር መጥፎ ከሆነ አላህ ከእኛ ዞር ያደርገዋል። ዱዓ በማድረጋችን በአላህ መከልከል ውስጥ መስጠት አለ። ውዶቼ ወዳጄ እንታገስ። ለአላህ የነገርናቸውን ሐጃዎቻችንን አላህ እስኪያመጣቸው ድረስ እንታገስ። አላህ ባለው ጊዜ አላህ ይሆናል ባለው ጊዜ አሊያም ደግሞ አላህ ላያመጣውም ይችላል። ለእኛ መልካም ስላልሆነ እንጠብቅ። በአላህ ላይ እንተማመን። አላህ ሁሉንም ነገር ይሰጠናል። አላህ ነው ህይወታችንን የሚያስተናብረው። አልሐምዱሊላህ። አላህ ያስደስታችሁ።